ህይወት እንደ እንትን ናት። አንዳንዴ ትቆማለች፣ አንዳንዴ ትተኛለች። ዲፕሬሽን ራስን ነው ማጠፋው። ምን ልታረጊ ነው? ራስን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራስን ላጠፋ አንተ እንዲህ ስላለ ባለጌ። ይቅርታ እዚህ እጠብቃለሁ እስክጨርሽ። በቃ ይደርሳል እኮ እንዴ ትጥቻለሁ። ስማ አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ታረጉት ይችላላችሁ። እኔ ያው በቃ ሹገር ማጫወት ያምጣው ዘርፎ የሚያምጣው ብቻ ግን እኔ ባሌ ሚሊዮነር ወይ ቢሊዮነር መሆን አለበት። ካልሆነ እኔ አላገባም። ለዚህ የምታቀርበው ኦፈር ምንድነው እንዴ? ምን ከመልኬ ነው ማቀርብ። ካልሆነ ምን አቀርባለሁ እንዴ? ይሄኔ መሰለ መልኬ ነው ማቀርብ። 2000 years later ማዘር አግቡ ሲባሉ እምቢ ብሎ ጊዜ ዝም በል እባክህ። እኔ ቢሊዮነር ካልሆነ እኔ አላገባም። ቢሊዮነር ካልሆነ ንቅንቅ አልልም እኔ። አሁን ለማንኛውም ጠዋት በጊዜና ፀሐይ ታሞቀኛለህ። ታይፈሩት ተቀየረ። እየቀሰቀሰኝ ነው። ዲፕሬሽን ህይወት እንደ በር ናት። መቼም ቢሆን ላሞችን ማመን የለብህም። ምክንያቱም ፀሐይ መማር ትወዳለች። አተፋሪት በዘራችን የሌለውን ሶስ በዘራችን የሌለውን እዚህ ቤት ይመጣታል። ውስጥ ገብቶ ሊሆን ይችላል። የታ አዎ ህይወት እንደ እንትን ናት። አንዳንዴ ትቆማለች፣ አንዳንዴ ትተኛለች። እናም አጭር ናት። ተጠቀሙባት። ጭር ባለ ስፍራ ሳይኖርት እድል ወይ በሊ እድል ወይኔ ደግሞ ወዳት ሳልነግራት ሄደች። ነገ ማገኛታለሁ። እንዴ ቶማስ መጣሁ ትንሽ ሳምንት ነው ነኝ እኮ ፓሪስ እንዴት ነው ማለት አሪፍ ነው። በጣም አሪፍ ቆንጆ ነው። እንዴ ነው? እሺ ችግር የለውም።